ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንዴት ናችሁ? ትሬዲንግ እንዴት እያደረጋችሁ ነው? አሪፍ እየሄደ ነው? በተሻለ መጠን ትሬደር ከሆናችሁ እንዳታቆሙ በርትታችሁ ትሬድ እንድታደርጉ እመክራችኋለሁ። ዛሬም እንደተለመደው ለፎሬክስ ትሬደሮች የሚሆን ምርጥና ወሳኝ ርዕስ ይዤላችሁ መጥቻለሁ። በዚህ ቪዲዮ የምናየው ስለ ማርኬት ስትራክቸር የሚል ይሆናል። ማርኬት ስትራክቸር ማለት ምን ማለት እንደሆነ በዚህ ቪዲዮ እናያለን። እንዲሁም በማርኬት ስትራክቸር ያሉ ዋና ዋና የማርኬት ስትራክቸር ባህሪዎች እናያቸዋለን። እንዲሁም ቫሊድ እና ኢንቫሊድ ያልሆኑ ስትራክቸሮች እናያቸዋለን። በመጀመሪያ ማርኬት ስትራክቸር ምን ማለት ነው የሚለውን ስናይ ማርኬት ስትራክቸር ማለት የማርኬቱ አካሄድ ወይም የማርኬቱ ገጸ ባህሪ እንቅስቃሴ ምን ይመስላል የሚል ነው። ስትራክቸሩ በምን መልኩ ነው የሚሄደው ወይም ባጭሩ ስንገልጸው ማርኬት ስትራክቸር ማለት የገበያው እግር ብለን መውሰድ እንችላለን። በቃ የሚሄድበት አካሄድ ወይም የሚከተለውን መንገድ ብለን መግለጽ እንችላለን። በብዛት እንቅስቃሴው እንዴት እንደሆነ የሚገልጽ የተለያዩ ባህሪዎች አሉት። በስማርት መኒ ኮንሰፕት የማርኬቱ ባህሪዎች በብዛት በሁለት ይከፈላሉ። ዲቴይል ለማየት ግን በሶስት አድርገን እናያቸዋለን። አንደኛው ቦስ በአጽሮተ ቃል ነው፣ BOS ይባላል። ቦስ ማለት ብሬክ ኦፍ ስትራክቸር ማለት ነው። ይሄኛው ብሬክ ኦፍ ስትራክቸር ስንል ምን ማለት ነው? ማርኬቱ ባለበት አቅጣጫውን ይዞ ይሄዳል። አፕ ትሬንድ ከሆነ በአፕ ትሬንድ ይሄዳል። ዳውን ትሬንድ ከሆነ ደግሞ ዳውን ትሬንድ እንደሚሄድ የሚጠቁመን ስትራክቸር ነው። ቦስ የሚለውን አቅጣጫው እንደሚቀጥል የሚያሳየን ስትራክቸር ነው። ቀጥሎ ሁለተኛው ኮች የሚለውን አለ። ኮች ማለት ደግሞ ቼንጅ ኦፍ ካራክተር ማለት ነው። ሁለቱ ስፔሊንግ የፊትና አንዷ ስፔሊንግ የኦፍ ተወስዶ ሁለተኛው ደግሞ የመጨረሻው ተወስዶ ቼንጅ ኦፍ ካራክተር ማለት ነው። ምን ማለት ነው? ይሄ ማርኬቱ ፕራይሱ ወደ ላይ የሄደ የነበረ ፕራይስ አቅጣጫውን ወደ ታች ከሆነ ቼንጅ ኦፍ ካራክተር አድርገዋል ብለን እንገልጸዋለን። ወይም ደግሞ አቅጣጫው ጉዞ ጨርሰዋል መመለስ ጀምረዋል ብለን የምንገልጽበት ነው። ሶስተኛው MSS ይባላል። ይሄ ከቼንጅ ኦፍ ካራክተር ተመሳሳይ ነው፣ ነገር ግን ትንሽ ዲፈረንስ አለው። እሱ ልንገራችሁ። MSS ማለት ማርኬት ስትራክቸር ሽፍት ማለት ነው። ይህም መዋቅሩ ወይም ደግሞ የዳይሬክሽኑ ቅያሬ የሚያሳይበት ነው። ነገር ግን ከኮች ትንሽ የሚለይበት በአንድ ታይም ፍሬም ስናየው ስትራክቸር ሁለት አይነት ዲቴይል ስትራክቸር አሉ። ኢንተርናል ኤንድ ኤክስተርናል ስትራክቸር የሚባሉ አሉ። አሁን MSS የሚፈጠረው በብዛት ኢንተርናል ስትራክቸር ነው። በቻርቱ አሳያቸዋለሁ። እነዚህ ሶስቱ የማርኬት ስትራክቸር ባህሪዎች ናቸው። እነዚህ ማወቅ አለብን። እነዚህ ካወቅን ገበያው በቀላሉ አንደርስታንድ ማድረግ እንችላለን። ወደ ቀጣይ ስንሄድ የመጀመሪያው ቦስ የሚለውን ወይም ደግሞ ብሬክ ኦፍ ስትራክቸር የሚለውን እናያለን። ብሬክ ኦፍ ስትራክቸር ማለት እንደነገርኳችሁ የማርኬቱ አቅጣጫ እንደሚቀጥል የሚያሳይ ነው። ይሄ ፕራይስ የመጀመሪያው እዚህ ነበር፣ ወደ ኋላ ተመለሰ። ፑልባክ ይባላል። ይሄኛው ፑልባክ አድርገው ተመልሶ ሄደ፣ ወደ ላይ ወጣ። እዚህ ምን ፈጠረ? ብሬክ ኦፍ ስትራክቸር ፈጠረ ማለት ነው። ተመልሶ አሁንም እዚህ ፑልባክ አደረገ፣ አሁንም ቀጥሎ ወደ ላይ ወጣ። ይሄ ብሬክ ኦፍ ስትራክቸር አደረገ። ቡሊሽ ማርኬት ብሬክ ኦፍ ስትራክቸር እንለዋለን። ይሄኛው ደግሞ እዚህ መተን ስናየው ደግሞ ቤሪሽ ማርኬት ብሬክ ኦፍ ስትራክቸር ነው። ይሄኛው ወደ ታች ወረደ፣ አሁንም ትንሽ ወደ ኋላ ፑልባክ አደረገ፣ መልሶ ብሬክ አደረገው። ይሄ ስትራክቸር ብሬክ አድርጎ ወደ ታች ወረደ፣ አሁንም ፑልባክ አድርጎ ወደ ታች ወረደ። ይሄኛው የሚያሳየው ከፍተኛ የሆነ እንቅስቃሴ እንዳለው ነው። በብሬክ ኦፍ ስትራክቸር ያለውን ጽንሰ ሐሳብ ይሄ ይመስላል። ስትራክቸሩ ባለበት እንደሚቀጥል የሚያሳይ ነው። ሁለተኛው ኮች የሚለውን ወይም ደግሞ ቼንጅ ኦፍ ካራክተር የሚለውን ስናይ ደግሞ ይሄ ይመስላል። ይሄ ስትራክቸር ምን ነበር? ቡሊሽ ብሬክ ኦፍ ስትራክቸር ነበር። ቦስ ነበር፣ እየሰበረ እየሄደ ነው ወደ ላይ። ነገር ግን እዚህ ደርሶ ተመልሶ ወደ ላይ አይደለም ሄደ፣ ቀጥታ ወደ ታች ወርዶ ይሄ ስትራክቸር ሰብሮታል። ይሄ ስትራክቸር ከተሰበረ ምን ተፈጠረ? ቼንጅ ኦፍ ካራክተር ተፈጥሯል ማለት ነው። ይሄ ቤሪሽ ቼንጅ ኦፍ ካራክተር ይባላል። ይሄ ማርኬት አሁን ወደዚህ ሂዶ ተመልሶ ወደ ታች ነው የሚሄደው፣ ምክንያቱ ኦልሬዲ ይሄ ስትራክቸር ብሬክ አድርጎታል። ይሄ ቡሊሽ ቼንጅ ኦፍ ካራክተር ማለት ነው። ይሄ ስትራክቸር ቤሪሽ ብሬክ ኦፍ ስትራክቸር ነበር፣ ወደ ታች ነበር ጉዞ፣ ተመልሶ ወደ ላይ ሂዶ ይሄኛው ሰበረው። ይሄ ቼንጅ ኦፍ ካራክተር አቅጣጫውን ቀየረ፣ ይሄ ሰብሮታል። ስለዚህ ይሄ ፕራይስ እዚህ ደርሶ ወደ ኋላ ትንሽ ፑልባክ አድርጎ ወደ ላይ ነው የሚቀጥለው እንጂ አይመለስም። ወደ ታች ያለውን ጉዞ ጨርሶ ቡሊሽ እየሆነ ነው ያለው ማርኬቱ ማለት ነው። እዚህ በሶስቱ አሉ። ያላሳየዋችሁ MSS ወይም ማርኬት ስትራክቸር ሽፍት ስለሆነች እሷ
እናያታለን። እዚህ ይሄኛው ቤሪሽ የሆነ ቦስ ነው፣ ይሄኛው ደግሞ ቡሊሽ የሆነ ቦስ ነው። ይሄኛው ደግሞ ቼንጅ ኦፍ ካራክተር ነው። የሁለቱ ቼንጅ ኦፍ ካራክተር አለ። እቺ ኤምኤስኤስ ትባላለች። ማርኬት ኦፍ ስትራክቸር የምትለውን እቺ እናያታለን። ለምን ይሄ ማርኬት ወደ ታች ቤሪሽ ነበር፣ መጣ እዚህ ደረሰ፣ ተመለሰ። ይሄ ብሬክ ማድረግ ነበረበት። ግን ምን ሆነ? እዚህ ይሄኛውን ብሬክ ሳያደርግ ተመለሰና የራሱ ኢንተርናል ስትራክቸር ብሬክ አደረገው። የመጀመሪያው ሃየር ሎወራችን ይሄ ነበር። ቀጥሎ ማርኬቱ ይሄ ሰብሮ ሲወጣ ወደ ታች እዚህ ላይ ሎወር ፈጠረ። ሎወር ክሬት ሲያደርግ ተመልሶ ቦስ ፈጥሮ ወደ ታች መሄድ እየጠበቅን እያለን እሱ ግን ቦስ ክሬት ሲያደርግ ተመልሶ የራሱ ኢንተርናል ስትራክቸር ብሬክ አደረገ። ኢንተርናል ስትራክቸር ብሬክ አድርጎ እዚኛው ኢንተርናል ቡሊሽ ቦስ እየፈጠረ ይሄዳል። ይሄኛው ራሱ ኢንተርናል ሆኖ ቦስ ነው። ከዛ ግን ምን ፈጠረ? ኤክስተርናል ስትራክቸር ብሬክ አድርጎታል። ይሄኛው ኤክስተርናል ስትራክቸር ነው። ብሬክ አድርጎ ሲሄድ ቼንጅ ኦፍ ካራክተር ፈጠረ። እዚህ መጥቶ ኮች ተፈጥሯል። ኤምኤስኤስ ማለት ኢንተርናል ስትራክቸር ብሬክ ሲያደርግ ነው። አብዛኛው ይሄኛው የሚፈጠር ነው። አንድ መግለጽ የምፈልገው ነገር ያለው በ4 ሰዓት ታይም ፍሬም ሃየር ወይም ሎወር ክሬት እያደረገ የሄደ ወይም እየፈጠረ የሄደ ስትራክቸር ይሄ 4 ሃወር ታይም ፍሬም ስትራክቸሩ ቼንጅ ማድረጉ ቼክ የምናደርገው በሎወር ታይም ፍሬም ማለት ነው። ማርኬት ስትራክቸር ሽፍት ከፈጠረ ይሄ ፕራይስ ካራክተሩ ቼንጅ እያደረገ ነው ብለን ወደ ተቃራኒ አቅጣጫ መግባት አለብን ማለት ነው። እዚህ ላይ በካንድል ስናየው ቫሊድ የሆኑና ኢንቫሊድ የሆኑ ማርኬት ስትራክቸር እናያለን። ይሄኛው አሁን ይሄ ፕራይስ ምንድነው? ቡሊሽ ማርኬት ስትራክቸር ነው። እዚች ላይ ትታያቸዋለች። እቺ ዊክ ናት እዚችኛው ያለችው፣ ግን በዚህ ዊክ ተሰብሯል፣ ብሬክ አድርጎታል። ይሄ ብሬክ ኦፍ ስትራክቸር አንለው፣ ምክንያቱም በዊክ ነው የሰበረው። ይሄ ሊኩዊዲቲ ሃንት ለማድረግ ነው ወደዚህ የመጣው እንጂ ወደ ላይ እንደሚቀጥል ለማሳየት አይደለም ብሬክ ያደረገው። እዚህ መተን ቼክ አድርገን ሄደና ይሄ ራሱ ቀደም በዊክ ብሬክ ኦፍ ስትራክቸር የፈጠረውን በምን ብሬክ ተደርጓል? በካንድል ነው ብሬክ የተደረገው። ይሄ ምን ተፈጠረ? ቦስ ተፈጥሯል ማለት ነው። ቫሊድ ነው ይሄኛው ማለት ነው። ይሄኛው ግን ኢንቫሊድ ነው። ማድረግ ያለብን አንድ ስትራክቸር በዊክ ከሆነ ብሬክ የተደረገው ሊኩዊዲቲ ለመውሰድ ነው። ስትራክቸር ብሬክ ተደርጓል ብለን መውሰድ የለብንም። በካንድል ከሆነ ግን ወስደን ፑልባክ ጠብቀን እንደዚህ ባይ ብንልም ብንበላ እንኳ በስትራክቸራችን አይተን ስለሆነ ምንም አይቆጨንም ማለት ነው። ይሄኛው ሄደ ብሬክ አድርጎ ሄደ። ይሄኛውም ብሬክ ኦፍ ስትራክቸር ማድረግ እንችላለን፣ ምክንያቱም ይሄኛው ሰብሮታል። ግን ብዙም ስላልተንቀሳቀሰ ወደ ኋላ ኦልሬዲ ሊኩዊዲቲ ለመውሰድ ስለሆነ ወደ ላይ ሄደ። እዚህ ደርሶ ተመልሶ እዚህ ፑልባክ አድርጎ ብሬክ አላረገውም። ኢንተርናል ነው። እቺኛው ኢንተርናል ናት። አሁን ይሄ ዋናው እስካልሰበረ እዚች ያለችው ኢንተርናል አድርገን ወስደን ማርኬቱ ወደ ላይ ሄደ። እዚህ ብሬክ አድርጎታል። ተመልሶ ይሄኛውም በዊክ ነው የሰበረው፣ ወረደ። ይሄ ማርኬት ቼንጅ ኦፍ ካራክተር ፈጠረ። አሁን ቼንጅ ኦፍ ካራክተር የሚለውን እዚህ ነው የምናየው። እችኛዋ ወደዚህ መጣች። እዚህ ምን ተፈጠረ? በካንድል ነው ሰብሮት የሄደ። በካንድል ሲሰብረው ይሄኛው ቼንጅ ኦፍ ካራክተር ነው። በቃ አቅጣጫው ቀይረዋል። ወደ ታች ነው። ወደ ላይ የነበረውን ጉዞ አቁመዋል። ወደ ታች እየሄደ ነው። ይሄኛውም ትልቁ በምንድን ነው የሰበረው? በካንድል ነው የሰበረው። ይሄኛው ካንድል ሲሰብረው ይሄ መጥቶ ሌላ ካንድል እንደዚህ ክሬት ካደረገ ኦልሬዲ ወደ ታች ነው ያለው አቅጣጫው። ፑልባክ እያደረገ ወደ ታች ይወርዳል ነው። በአጭሩ ቫሊድ የሆነውን ስትራክቸር ለመለየት በካንድል መዝጋት አለበት ወይም ብሬክ ማድረግ አለበት። ከ1 ሚኒት ውጭ ሌላ አይነት ታይም ፍሬም ከሆነ በካንድል መዝጋት አለበት። ሁለተኛ እነዚህ ስትራክቸር በብዛት የሚፈጠሩት በሃየር ታይም ፍሬም ነው። በሃየር ታይም ፍሬም ስትራክቸሩ ቼክ አድርገን በሎወር ታይም ፍሬም ኤምኤስኤስ ክሬት የሚያደርግ ከሆነ ወይም ደግሞ ኮንቲኒው ካለ ቼክ አድርገን መቀጠል እንችላለን ማለት ነው። ለዛሬ የነበረን ስለ ስትራክቸር ትምህርት ይህ ይመስላል። እስካሁን አብራችን ስለቆያችሁ እናመሰግናለን። ለቻናላችን አዲስ ከሆናችሁ እንዲሁም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይሄ ቻናል በብዛት ስለ ፎሬክስ ጀነራል የሆነ ኮንሰፕት ነው የሚያስተምራችሁ። መልካም የትሬዲንግ ዘመን ይሁንላችሁ። አመሰግናለሁ።